ሳውንድ ሰላም በንስ አለልሽ ታዲያ የብራዚል አድናቂ ነበርኩ እና አታስፈርሙኝ? እሺ መታወቅ ይችላል? ቸኩያለሽ? መታወቅ አንችልም? ቸኩያለሽ አንችልም። እንዴት አንችልም? ቸኩያለሽ በስ ስምሽን እንኳን አትነግሪኝ? ስምሽን እንኳን አትነግሪኝ? ግረም ቸኩያለሽ። እሺ ተዋውቀን ትሄጃለሽ? ደግሞ እኔም የብራዚል አድናቂ ነኝ። ቅርታ በጣም ቸኩያለሁ። እሺ ፍቅራሽ ቢያንስ እንትን ወይ ኢንስታግራምሽን ምናምን ትሰጪያለሽ? አይሆንም? ባይዛልኝ ባሊ ሊጠበቀኝ። እሺ አመሰግናለሁ። ወይ ግኖር ይበለው ማለት ትዳር ሴት እቺ እንኳን የምትመጣ አይመስለኝም። የምትመጣ አይመስለኝም። እየሄደች ነው። የምትመጣ እየመሰለኝ አይደለም። እንደ ልትወጣ እኮ ነው። ኦልሬዲ ትወጣ ነው። መጣች። ምን ላድርግ አላውቅም። ወይ ደህና ነሽ ወይ? ሰላም አለልሽ? አዎ አይመስልም? ውስጥ እኮ ያለው ትሬድ ምን አይመስልም? በዚህ ታዲያ ለምን አሸኘኝም? ባል እየጠበቀኝ ነው አለች። አይ ችግር የለውም። የሚያስቸኩለኝ ጉዳይ የለም። ቀለበት ምናምን አድርገሻል ምናምን ነገር እና እንትን አይልሽም? እሺ ስምሽን እንኳን ምን እንትን ሊጠርጥራለሽ? ስምሽን እራሱ እኮ አልነገርሽኝም ነበር። መንገድ ላይ ስለነበርክ ይሆናል። መንገድ ላይ ስለነበርክ እና አሁን ምን ላይ ነኝ? አሁንማ የቆምኩበት ቦታ ነው። የቆምኩበት? አዎ። መኪና ውስጥ ነው የምጠር? አይ አይደለም። እና እኔ ከቅድሞ በምን ተለየ? አሁን ያው የቆምኩበት ቦታ ይሆናል። እሺ ስምሽ ማን ነው? ሉአል ይባላል። እሺ ፍቅር ቆንጆ ነሽ ነው። ብራዚል ምናምን እንትን አለብሽ? እንደው እንትን ላይ ከርቀት ራሱ ትኩረት ምናምን ነገር ትስቢያለሽ። አይናፋር ነሽ ነገር አይደል? አዎ። ምንድን ነው የሚያዝናናሽ? ሁሉም ነገር ያዝናናኛል። ደግሞ በጣም ቆንጆ ነሽ። አመሰግናለሁ። ያማላች ራስ ፀጉር ነው? አዎ። እንትን ታዲያ እስኪ ዋው በጣም ቆንጆ ነሽ። ባልሽ ታድሏል። አዎ በጣም መንጠቅ ይችላል እሱ ጸባይ ካለኝ። ምን ያህል ጊዜ ሆናችሁ? አንድ አመት። ሰው በአንድ አመት ነው ቀለበት ያደርጋለሽ? ለነገሩ እዛ አንቺን የመሰለች ቆንጆ ባንዴ ነው እንትን ማለት የሚፈልገው። ፀጉርሽም ያምራል። ታማኝ ነሽ በጣም። ሰው ታዲያ ለእኔ እንትን አትይም? ጸባይ ካለኝ ግቢና ነው። ወይኔ ቆንጆ ነሽ ግን ታምኝ እያለሽ ነው። ነውር ነው የሚባለው። እሺ እኔ ብራዚል ነው ግን የምር በጣም ቆንጆ ነሽ። ባልሽ ታድሏል። ምን አለ እንደሱ ብታደልና ሚስት ባገኝ። ጸባይ ካለ ታገኛለህ። ጸባይ ካለኝ? አዎ። ምን አይነት ጸባይ ነው የምትፈልጊው? ተንከባካቢ ጊዜ ያለው ምናምን። ኧረ እኔ ተንከባካቢ ነኝ እንዴ? የት እላለሁ? ና ስትይኝ እመጣለሁ፣ ሂድ ስትይኝ እሄዳለሁ። አንቺ ደስ እንዳለሽ።
እንደዛ ነው ፈልገው። ስለ ፍቅረኛሽ ንገሪኝ እስቲ። ይሄን እድለኛ ሰው ማለት ነው እንጂ ያንስ ስለ ፍቅረኛ ምን ላይክ ምን አይነት ሰው ነው ምናምን ካንቺ ጋር ያለው ነገር ነው? ጥሩ ሰው ነው በጣም ግን ያው ለኔ ታይም የለውም። ከቤት ስራውን ነው ይዘን እሱ ነገር ግን አትወዱትማ። በጣም ብዙ ሴቶች ነው እንደዛ አይነት ነገር ሜንሽን ምናምን ሲያደርጉ የምሰማው። አዎ ግዴታ ጊዜ መስጠት አለበት፣ ተንከባካቢ መሆን አለበት። ኦኬ ከማን ጋር ነው የምትኖሪው? እሱ ጋር አብረን ነው የምንኖረው። ያምር በእውነት እና እንዴት ነው ታዲያ እኔ የምትሆኚው? ከሱ የተሻልክ ሰው ከሆንክ በጣም ተንከባካቢ ከሆንክ እኔማ በደንብ ነው የምንከባከበው። አልመስልም መንከባከብ ምናምን ነገር አልመስልም ይመስላል። ምን ማድረግ ያስፈልጋል? ደስ ይላል። ላይክ ከፍቅረኛሽ ጋር ከምን ጋር ላይክ ምን አይነት ቦታ ነው የሚሄድ?